ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? ዛሬ ደግሞ ኦክራ ምን አይነት ጥቅም እንዳለው በሚጠጣ መልኩ ላደርግ ነው። እንዴት እንደምሰራ ላሳያችሁ ነው። ውሃ ውስጥ አድርጋችሁ ፍሪጅ ውስጥ አድርጋችሁ በየቀኑ እንደ ጄል እየሰራ በየቀኑ የምንጠቀመው ለውስጣችን የምናጸዳበት ለሁሉ ነገር ይሆናል። ለፊታችንም ግሎ ያደርጋል። በጣም አሪፍ ነው። በጣም ቆንጆ ነው። ውሃ በየቀኑ በባዶ ሆዳችን መጠጣት የኦክራ ውሃ በጣም አሪፍ ነው። እንግዲህ እንደዚች ክትፍ አድርገን ጫፏን ከታችና ከላይ ያለውን እንደዚህ ከትፈን እናዘጋጃለን። እንደዚህ አድርገን ከትፈን ከጨረስን በኋላ ጆጋችንን ሞልተን እንደዚህ ውሃ ውስጥ አድርገን ወደ ፍሪጅ ከዛ ነገ ነው የምንጠጣው አሳድረን ማለት ነው። እንደዚህ አድርገን ሞልተን እናስቀምጣለን። ጠዋት ስናየው ጄሊ ሰርቶ ይሆናል። ልክ እንደ ተልባ ተቀቅሎ ልክ እንደዛ ነው የሚሆነው። ያንን ጠዋት በባዶ ሆድ ሙሉ ግማሽ ሊትር ወይም ደግሞ አንዳንድ ብርጭቆ እሱን መጠጣት በጣም ጥሩ ነገር ነው። ለውስጣችን፣ ለቆዳችን፣ ለስኪናችን በጣም እኔ ይጠቅሙኛል። የጠቀመኝ ነው መነግራችሁ ለእናንተ ወይም ደግሞ ሰርታችሁ እንድትጠቀሙ በጣም ቀላል ስለሆነ ይሄን እንደዚህ አድርጋችሁ ጧት መጠጣት በጣም አሪፍ ነው። ኦክራ ነው። ኦክራን የማያውቅ የለም፣ ግን ጥቅሙ በጣም ቤኔፊት አለው ለጨጓራችን፣ ለኩላሊት፣ ለውስጣችን በሙሉ ከላይ ደግሞ ለቆዳችን፣ ለፀጉር፣ ለሁሉ ነገር በጣም አሪፍ ነው። ምን ጠጣው እላለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ሁኑልኝ። መልካም ጊዜ። ደግሞ ጠጥቼ ነገ ጠዋት አሳያችኋለሁ ማለት ነው። ይሄው እንግዲህ ውዶቼ ኦክራው እንዴት ተዘብዝፎ አድሯል። እንደዚህ ተዘብዝፎ አድሯል። አሁን ውሃውን ቀድቼ ጠዋት ነው እና በባዶ ሆዴ ነው የምጠጣው። እንግዲህ እናንተም እንደዛ አድርጉ። በእውነት በጣም ነው የሚጠቅማችሁ፣ በጣም ለውስጣችሁ የእውነት ነው። ምንም የሚጎዳችሁ ነገር ደግሞ አይመር ምንም ውሃ ነው የሚለው፣ ግን ጄሊ ነው። በጣም አለቀ። እሱ ብቻ ነው እንጂ ሌላ ነገር የለውም። ይሁን እንደዚህ ከፍሪጅ አወጥቼዋለሁ። አሁን ልቀዳ ነው። እስቲ አብረን ይሄ ጄሊ ነው። አያችሁት እንዴት እንደሚወርድ? ምንም በጣም ለሰውነታችን ጠቃሚ ነው፣ ለሁሉ ነገር። አያችሁት እንደ ጄሊ ነው የሚሆነው እና ስትጠጡትም ልክ የጄሊ አይነት ስሜት አለው። ግን በስትሮ መጠጣት ትችላላችሁ ሳይታወቃችሁ። እኔ ግን ዝም ብዬ ምንም አይመስለኝም። ጣዕሙ ብዙም የለውም፣ ውሃ ነው የሚለው። ይሄን 7-8 ቀን ያወጣችሁ ግማሽ ሊትር ወይም ደግሞ እንደዚህ በአንድ ኩባያ ወይ አንድ ካፕ እንደዚህ እቻውን 500 ግራም ናት ሚሊ ግራም ናትና በሷ ነው የምጠጣው። አያችሁት እንዴት ጄሊ እንደሆነ? ችግር የለውም ለነገሩ። በቃ መጠጣት ብቻ ነው። በእውነት በጣም አሪፍ ነገር ነው። ብትጠጡ ነው ጥሩ። እኔ በጣም የጠቀመኝን ነገር ነው ለእናንተ የማስተላልፈው። በእውነት ደግሞ ኦክራ ምንም እንትን የለውም፣ ግን መድኃኒት ነው በጣም። እኔ አሁን ምንም መድኃኒት አርሶ የጨጓራ መድኃኒት አርሶ በፊት ድሮ ነበረ። አሁን ግን 2 ዓመት ሆነኝ። በቃ ብዙ የሚያጸዳ ነገሮች እንጠቀማለሁ። ዩቲዩቤን ገብታችሁ እዩት፣ ለራሳችሁም ይጠቅማችኋል። በእውነት በብዙ ነገር ነው የምትጠቀሙትና ይሄም በጣም ጥሩ ነው። በባዶ ሆዳችሁ አንዳንድ ብርጭቆ መጠጣት አለባችሁ። ውሃ እንደ ውሃ ነው፣ ግን ትንሽ የጄሊ ስሜት አለው እንጂ እንደዚህ መጠጣት ጠጡ። በእውነት ይሄው ፊቴ ምንም ነገር የለውም። አሁን እኔ ፊቴ እንዴት እንደ ግሉ እንደሚያረግ አሁን 1 ወር ሆኖኛል እንደዚህ መጠቀም። እኔ ውጤት ስላገኘሁበት ነው ለእናንተ ዩቲዩብ ላይ የምሰራላችሁ። በእውነት ተጠቀሙበት እላለሁኝ። ለእናንተ ለራሳችሁ፣ ለእድሜም። አሁን እድሜ ቀላል አይደለም እኮ
ግን በቃ ራሳችንን እንጠብቅ፣ ሰውነታችንን ቀንስ። የምንቀንሰው ደግሞ በራሳችን በምንበላው በምንጠጣው ነው። ስለዚህ ሰውነት አይቀንስም፣ ቦርጭ አለኝ እንደዚህ ያለ ለውስጣችን መድኃኒት የሆነውን ነገር ስንወስድ በጣም አሪፍ ነው። ተጠቀሙበት። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩብንም በፌስቡክም አለው በሁሉም አለሁኝ። እንዲህ ባገኛችሁት ላይክ አድርጉ፣ ኮሜንታችሁን ጻፉልኝ። ሰላም ሁኑልኝ። ተጠቀሙበት።